ሰላም ሰላም ውድ ኢትዮ ቤተሰቦቼ እንዴት ናችሁልኝ? ሰላም ናችሁ ወይ? ከኔ ጋር ፈጣሪ የተመሰገነ ይሁን፣ ሁሉ መልካም፣ ሁሉ ሰላም። አንዳንድ ሴት እህቶቼ ሶሻል ሚዲያ ላይ ቪዲዮ ሰርታችሁ ስትለቁ መጀመሪያ ጊዜ የምትሰሩትን ቪዲዮ ያስተምራል ወይ አያስተምርም ወይ ብላችሁ ማወቅ መቻል አለባችሁ። ሁለተኛ ነገር ቲክታክ ላይ ገስት ላይ ገብታችሁ ከሰዎች ጋራ በምታወሩበት ሰዓት እንደዚሁም ቤታችሁን ከፍታችሁ ገስት ላይ ሰው ስታስገቡ የምታወሩትን ነገር ቪዲዮ ላይ እንደዚሁም ላይቭ ላይ በደንብ መለየት ማወቅ አለባችሁ። እዚህ ጋር ታዳጊ ትውልድ አለ፣ ህጻናቶች አሉ። ሶሻል ሚዲያ ላይ በተለይ የእናትና የአባታችሁን ስልክ የሚያነሱ የሚያዩ አሉ። ልጆች አሚሮ ውስጥ የሚቀረጽና መጥፎ ነገሮችን አትስሩ፣ መጥፎ ነገር አታስተላልፉ። ለእናንተ መልካም ነገር ሊመስላችሁ ይችላል። እንደ ቀልድም ብላችሁ የምትወረውሯቸው ቃላቶች ትውልድን የሚገድል ነው። ትውልድን የሚያንጽ አይደለም። ማንኛውም ሰው ሶሻል ሚዲያ ላይ ይዞት የሚመጣን ኮንተንት የሚያስተምር መሆን አለበት፣ የሚያንጽ መሆን አለበት። ዝም ብሎ ማንኛውንም ነገር ይዞ መጥቶ መለጠፍ የለበትም፣ መናገርም የለበትም፣ ማስተላለፍም የለበትም። የተለያዩ ፎቶዎች ሊሆኑ ይችላሉ። እዚህ ጋር ትውልድ አለ። ትውልድን ማነጽ ነው እንጂ ያለብን ትውልድን መግደል የለብንም አይደለም። እኛ በተሳሳትናቸው ነገሮች ትውልድን እንደዚህ ነው ብለን ሶሻል ሚዲያ ላይ መተን ላይቭ ከፍተን እንደዚሁም ሰዎች ላይቭ ሲከፍቱ ገስት ላይ ገብተን መናገር የለብንም። ከሰሞኑ አንድ እህታችን ቤት ገብታ ገስት ላይ የተናገረችው ነገር በጣም ነው የሚያሳዝነው። እዚህ ጋር ፕራይቬት የሚባል ነገር አለ። አንድ ሰው ከተሳሳተ ያንን ስህተቱን በሚያርምበት መንገድ ሄዶ ማረም አለበት። ከፈጣሪው ጋራ በሚታረቅበት መንገድ ሄዶ መታረቅ አለበት እንጂ እንደ ጀብድ መጥቶ ጥሩ ነው ብሎ ማስተማር የለበትም ወይንም መናገር የለበትም። እህታችን የተናገረችው ነገር በጣም የሚያሰቅቅ በጣም የሚያሳዝን፣ ምን ላይ ደርሰናል፣ እዚህ ደረጃ ደርሰናል ወይ የሚባል ከሴት ልጅ ደግሞ የማይጠበቅ ነገር ነው። ነውር ነው። እንደዚህ ተብሎ ላይቭ ላይ ተመቶ አይወራም። እዚህ ጋር እናንተ ልትሳሳቱ ትችላላችሁ። ሌላውንም ደግሞ ያንን ስህተታችሁን ምን ብሎ ነው የሚነገረው? እንደዚህ አይነት ነገር 7 ጊዜ አዞርጃለሁ። በጣም ነው የሚሰቀጥጣ። እንደ ጀብድ እንደ ጀግና ጥሩ ነገር እንደሰራ ስንት ሺህ ሰው በሚከታተልበት ላይቭ ላይ መጥቶ መናገር ማለት በጣም ነውር ነው፣ መውረድ ነው። ስንቱ መሰላችሁ ልጆች ፈልገው ልጆች በማጣታቸው ሆስፒታል ያላቸውን ንብረት ገንዘባቸውን ለሕክምና የሚያወጡ ስንት ሴቶች ወንዶች መሰላችሁ በየእምነታቸው በየቤተ ክርስቲያን በየጸበሉ በየመስጊዱ ፈጣሪያቸውን የሚማጸኑ ልጅ ስጠኝ፣ አንድ ልጅ ስጠኝ እባክን እያሉ ጀግና እኮ አይደለሽም አንቺ መተሽ እዚህ ጋር ስንት ሺህ ህዝብ በሚከታተልበት ትውልድን ሳታስቢ ልጆችን ሳታስቢ ሌሎችን ሳታስቢ መተሽ አፍሽን ሞልተሽ እንደዚህ ነው ብለሽ የምትናገሪው ጀግንነት እኮ አይደለም። ይሄ ውርደት ይባላል፣ ዝቅጠት ይባላል። አይዶን ነው እኛ ምን ላይ እየደረሰን እንደሆነ ወዴት እየሄድን እንደሆነ እኔ ለራሴ ግራ እየገባኝ ነው። የሚወራና የማይወራውን ማወቅ የተሳነን መናገር የሌለብንና ያለብንን ለይተን ማወቅ የተሳነን። ይሄ እኮ ጥሩ አይደለም። በተለይ ቲክታክ ላይ ያለውን ነገር እያያችሁን አይደለም? ትንሹም ትልቁም ሁሉም እብዱም ጤነኛውም የምታዩበት ነው። እንደዚህ ተብሎ አይወራም። ይሄ ያንቺ ችግር ነው። ይሄ ያንቺ የውስጥ ጉዳይሽ ነው። ሚዲያ ላይ ተመቶ የሚወራ አይደለም። እባካችሁን አንዳንድ እህቶች የምታወሩትን ለይታችሁ ወቁ። ይሄ ሚዲያ ነው። ይሄ ዓለም የሚያየው ነው። ይሄ ስንት ሺህ ህዝብ የሚያየው ነው። ቀስ በቀስ ደግሞ ዓለም የሚያየው ጉዳይ ነው። እንዴ ይሄ ቪዲዮ እስከ ለተሞቱሽ ማለት ነው ቁጭ ብሎ ተሰቅሎ ነው የምታየው። የሆነ ነገር ግን ጥሩ እንኳን ነገር ከዚህ ስህተትሽ ታርመሽ ጥሩ ነገር እንኳን ብትሰሪ ያንን ነገርሽን የሚያበላሽ ነው። እንደዚህ አይነት ስራ ደግሞ እየሰራሽ አፍሽን ሞልተሽ እዚህ ጋር መተሽ መናገር ምን አይነት ሰው ነው? ከአንቺ ጋራስ ዳግመኛ ምን አይነት ነገርስ ብትሰሪ ነው? የትኛው ሰው አምኖ ነው በህይወትሽ ውስጥ የሚገባው? ለአንቺ ለራስሽ እንኳን ለህይወትሽ እኮ ተጽዕኖ ነው።
ትዳር እንኳን ለመመስረት እኮ ተጽዕኖ ያሳድርብሻል እንዴ! ምን አይነት ነገር ነው? እንደዚህ አይነት ደግሞ ድርጊቶች ወንጀል ናቸው። አንድ ሰው እንደዚህ አይነት ነገር የሚያደርገው ተገደው ሲደፈሩ ያለ እድሜያቸው በተለይ በ10 ዓመት በ9 ዓመት በ11 ዓመት ከእድሜያቸው ጋራ ያላማከለ ስለሆነ ያ ነገር ህይወት ላይ ተጽዕኖ ስለሚያሳድር ሞትን ስለሚያስከትል ሐኪሞች ተነጋግረው ከቤተሰብ ጋራ ሐኪሞች የራሳቸው ቦርድ አላቸው። ከቦርዱ ጋር አውርተው ይሄ ነገር ጽንሱ እያደገ በሚመጣበት ሰዓት ልጅቷ እድሜዋ ስላልፈቀደ ያን ነገር መሸከም ስለሚያቅታት ስለምትሞት የእሷን ህይወት ለመታደግ ብለው ይደረጋል ማለት ነው። ሁለተኛ ነገር ደግሞ የተለያየ የማይድኑ በሽታዎች ያ በሽታ ወደ ጽንሱ መጥቶ ጽንሱንም የሚያጨናግፍ ስለሚሆን እንደዛ ነገሮች ሲሆኑ ነው። ይህም የሕክምናው ቦርድ አጥንቶ ግራና ቀኙን አይቶ ጽንሱ ላይ ችግር ይፈጥራሉ የሚለውን ነገር እናትየዋስ ትሞትብናለች ወይ በህይወትስ እናተርፋታለን የሚለውን ነገር ከቦርዱ ጋር አውርተው የሚድን ራሱ በሽታ ከሆነ ከሀገር ውጭ ተሄዶ ሕክምና ተደርጎ ያ በሽታ የሚድን ከሆነ ህፃኑንም እናትየዋንም የማትረፉ እድል ካለ ሐኪሞቹ ራሱ እንደዚህ አይነት ነገሮች አይፈቅዱም። ግን እናንተ ሄዳችሁ በባህላዊ ነገር እንደዚሁም ደግሞ ለአንዳንድ ሐኪሞች ጉቦ ሰጣችሁ፣ ገንዘብ ሰጣችሁ፣ እኔ ባሌ ትቶኛል፣ እንደዚህ ብሎኛል፣ ጠለዋለሁ፣ አልወደውም፣ እንደገና ደግሞ የተሟላ የተደላደለ ህይወት የለኝም ብላችሁ በየግላችሁ ሄዳችሁ ገንዘብ ከፍላችሁ ጉቦ እንደዚህ አይነትን ነገር አጸያፊ ነገር የምትሰሩ ውርጃ የምታደርጉ እህቶች ማለት ነው፣ ጥንቃቄ አድርጉ። ይህንን አይቶ ፈጣሪ ለእናንተ ነገ ልጅ አይሰጣችሁ። ይህንን አይቶ ጥንቃቄ አድርጉ። ብዙ ጊዜ ውርጃ በመከሰቱ ምክንያት ዳግመኛ ልጅ ያለማግኘት እድላችሁ በጣም ጠባብ ነው። እወቁ። ይሄ ነውር ነው፣ አይደረግም። ከአንድ 2 3 ጊዜ ይህ እኮ ነፍስ ማጥፋት ነው፣ ወንጀል ነው። እንዴት አደርጋላችሁ? አሁን እህታችን በኮንፊደንስ መጣ እንደዚህ እኮ አድርጌያለሁ እየሳቀች እኔ እኮ እንዲህ አድርጌያለሁ። ይህ ምንድን ነው? ለትውልዱ ምን ማስተላለፍ ፈልገሽ ነው እህቴ? ለእህቶች ምን ማስተላለፍ ፈልገሽ ነው? ጥሩ ትምህርት አይደለም እኮ የሰራሽው፣ ጥሩ ድርጊት አይደለም፣ ነፍስን ያጠፋሽው፣ ወንጀል ነው የፈጸምሽው። እንደ መጸጸት፣ እንደ ማንባት፣ እንደ ማልቀስ ወደ ፈጣሪሽ ይቅር በለኝ፣ የሰራኋቸው ስራዎች ነውር ነው፣ በአንተ ዘንድ ተቀባይነት የለውም ብለሽ ከአምላክሽ ጋር በምትታረቂበት መንገድ መታረቅ ሲገባሽ፣ ንስሐ መግባት ሲገባሽ፣ መጸጸት፣ ራስሽን በጣም በጸጸት ገርፈሽ ራስሽን ከፈጣሪ ጋር መታረቅ ሲገባሽ መተሽ ለትውልዱ ሚዲያ ላይ ማውራት ምን ይሉታል? ምንን ነው የሚያስተምረው? ወዴት እየሄድን ነው? አረ መንገዳችንን እየሳትን ነው። ጎበዝ የምንናገራቸውን ነገሮች ራሱ እያወቅን አይደለም። ምን እያልን እያስተማርን ነው? ታዳጊዎች አሉ። ይሄ ነገርማ እንደዚህ ከሆነ ብለው ነገር እላያቸው ላይ በሚያደርጉ ሰዓት ትውልድን እኮ የሚገለው። በዚህ ነገር ውስጥ እኮ ብዙ እህቶቻችንን አጥተናል። እንዴ እንደዚህ አይነት ነገሮችን አስወግዳለሁ ሲሉ እኮ ራሳቸው ላይ እኮ ችግር ፈጥሮ የሞቱ አሉ። ቀጥታ መጥቶ እንዲነገራችሁ ነው እንደምትፈልጉት? ለምንድነው እንደዚህ የምታደርጉት? በቃ ከተከሰተ ልጅ ማለት እኮ ጌጥ ነው፣ በሽታ አይደለም እኮ። የልጅ ያለ አምላክ እኮ ለምንድን ነው እኔን ያላየኸኝ ያልጎበኘኸኝ እያሉ እኮ የሚያለቅሱ እናቶች አሉ፣ የሚያለቅሱ ወንድሞች አሉ። የተሰጣችሁን ነገር አመስግናችሁ። ፈጣሪ እኮ ሲሰጣችሁ ምክንያት አለ። ምናልባትም ህይወታችሁ በልጃችሁ ይቀየራል። ብዙ ነገር እኮ አለ። ትፈተናላችሁ። በእርግጥ ግን ካለ ፈተና ደግሞ ሁሉን ነገር ማለፍ አንችልም። እንደ ጀብድ መጥቶ እንደዚህ እኮ አድርጌያለሁ። ነውረኛ ነሽ እህቴ። እኔ በጣም የዘገነነኝ የሚሰሙ መባል የሌለበት ነገር ነው። በተለይ ሚዲያ ላይ የምንናገራቸውን ይዘናቸው የምንመጣ ኮንተንቶችን ማውገዝ አለብን። ነውር ነው። እንደዚህ አይነት ነገር አይወራም።
ትውልድን የምናድንበት መንገድ ነው መፈለግ ያለብን። አሁን ትውልድ እየጠፋ ነው። ታዳጊዎች እየጠፉብን ነው። ልጅ እንደ ልጁ እያወራ አይደለም። ልጅ እንደ ልጅ እየተናገረ አይደለም። ልጆች እየተጫወቱ አይደለም። አስታራቂ እንኳን የጠፋበት ጊዜ ላይ ያለ ነው። ሽማግሌ እንደ ሽምግልናቸው ቁጭ ብሎ እያስታረቁ አይደለም። እናቶች እንደ እናትነታቸው እየመከሩን አይደለም። አስቡ። ህፃናቶች እኛ በትንሽ ሆነን ስንላክ እንኳ የተላክኑን አናውቅም፣ እንረሳለን። የአሁን ልጆች ግን ልክ ቁጭ ብሎ እናትና አባቶቻቸውን ሲቆጡ ነው የምታዩዋቸው። ልጅ እንደ ልጅ ሳይሆን እንደ አዋቂ። አንዳንድ ጊዜ ልጆች ራሱ እንደ ልጅ ሲሆኑ ነው ደስ የሚለው አይደለም። እንደነኛ አይነት ልጆች እጃቸው ላይ ስልክ አለ፣ አይፓድ አለ፣ ያልሆነ ነገር ይነካካሉ። ያ ንጹህ ነው አሚሯቸው። የልጆች አሚሮ ንጹህ ወረቀት ነው። የያዙትን ነገር ቀብ ነው የሚያደርጉት። ስለዚህ ጥንቃቄ እናድርግ። ያገኘኑን ይዘን መተን ልጥፍ ገስት ላይ የምናወራውን እንወቅ። አንዳንድ እህቶች ደግሞ ሚዲያ ስከፍቱ የምታቀርቧቸውን ሰዎች ይወቁ። ቲክታክ ላይ እንደዚህ አይነት ነገሮች እንዲወራ አልፈቅድም ብላችሁ ቤታችሁን ስከፍቱ መጀመሪያ ጊዜ መመሪያ ስጡ። ለፎሎወር ብላችሁ፣ ለላይክ ብላችሁ፣ ለሰብስክራይብ ብላችሁ ያልሆነ ነገር አትስሩ ባካችሁ። ነውር ነው። በቃ ቤታችሁን መመሪያ አውጡለት። እንደዚህ አይነት ነገር ቤቴ ውስጥ መታችሁ እንዳታወሩ፣ ገዝት ላይ ገብታችሁ እንዳታወሩ፣ ነውር ነው ብላችሁ አሳውቁ። መጀመሪያ ጊዜ ያ ሰው ሲመጣ ያንን መመሪያ አይቶ የሚያወራውን ነገር ይወቅ። ዝም ብሎ ሰብስቦ ሁሉንም ነገር ለፎሎወር ብላችሁ እንደዚህ አታድርጉ ባካችሁን። ጥንቃቄ አድርጉ። ትውልድን እናስብ። ኢትዮጵያነት ይቀድማል። ዝም ብለን ይሄ ለትንንሽ ነገሮች ብለን ትውልድን መግደል የለብንም። ታዳጊዎች አሉ፣ ወጣቶች አሉ። ወጣትነት እሳት ነው። የሚያደርጉትን አያውቁትም። እነሱንም ያማከለ ነገር በጠቅላላ መልካም ነገሮችን ስሩ። ጥሩ ነገር ነገን አንገታችሁን ቀና አድርጋችሁ የምትናገሩበት የበለጠ ሰዎች ደግሞ በእናንተ ላይ እምነት እንዲኖራቸው የሚያደርግ ነገር፣ አስተማሪ ነገሮች ከእናንተ እንዲጠብቁ የሚያደርግ ነገር ነው መስራት ያለባችሁ። አሪፍ ነገሮች በቃ ነገን የሚያሻግራችሁ ሰዎች አረ እሷ ጥሩ ስራ ትሰራለች፣ እሱ ጥሩ ስራ ይሰራል እያሉ በእናንተ ላይ እምነት እንዲኖራቸው እውቀት ከእናንተ እንዲፈልጉ ማድረግ፣ ብዙ ነገሮችን ከእናንተ እንዲጠብቁ ማድረግ። በቃ አስተማሪ ነገሮችን ትውልድን ነገር የሚያንጽ ነገር ስሩ። በቃ ደስ እያላችሁ ራሱ እናንተ ዘና ብላችሁ ሌላ ነገሮች ራሱ ማስተላለፍ ትችላላችሁ። ሌላ ነገሮች ራሱ መስራት ትችላላችሁ። ግን ያልሆነ ነገር ስትሰሩ ነገ አንገታችሁን የምትደፉበት የምትሸማቀቁበት፣ የሰውን ራሱ አይን ለማየት ወይ ትናንትና እኮ እሷ እንደዚህ አይነት ስራ ስትሰራ ነበር እየተባላችሁ እንድትወቀሱ አታደርጉ ራሳችሁን። በቃ መልካም ነገር እንስራ፣ ደስ እያለን ጥሩ ነገር እንጂ ያልሆነ ነገር ስራ አንስራ እባካችሁ። የምንለቀውን ነገሮች ሶሻል ሚዲያ ላይ የምንናገራቸውን ነገሮች እያገናዘብን ብንሰራ ጥሩ ነው። ቪዲዮ ከተመቻችሁ ሼር እያደርጋችሁ ሀሳባችሁን የእናንተንም እያከላችሁ ለሌሎች አካፍሎ በሌላ ቪዲዮ እስከምንገናኝ እኔንም እናንተንም በያለንበት ቸር እንቆይ። መልካም ጊዜ